ሰላም ጤና ይስጥልኝ ውድ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤቴሌም መምሩ ነኝ። አብራችሁን ቆዩ። የካፍቾ ብሔር ዘመን መለወጫ በዓል በሁሉም የማህበረሰብ ክፍሎች ዘንድ ያለ ልዩነት የሚከበር የአብሮነት የፍቅርና የሰላም በዓል እንደመሆኑ ተጠናክሮ ሊቀጥል እንደሚገባ የካፋ ዞን አስተዳደር ገለጸ። የዞኑ አስተዳደር የበዓሉን አከባበር በተመለከተ ከወንጌላውያን አብያተ ክርስቲያናት ህብረት መሪዎች ጋር ውይይት አካሂዷል። ዘገባው የካፋ ዞን መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ሲሆን ታደለ የካፍቾ ባህል ምክር ቤት አባል አቶ ጸጋዬ ገብረ መድህን በመድረኩ የካፍቾ ዘመን መለወጫ በዓል አስመልክቶ ሰነድ ያቀረቡ ሲሆን የካፍቾ ዘመን መለወጫ በዓል የባህል የእውቀትና የታሪክ ውጤቶችና የስልጣኔ ምንጭ በመሆኑ አጠናክሮ ለማስቀጠል ሁሉም እንዲተባበር ጠይቀዋል። የካፍቾ ባህል ቅርስ፣ ታሪክና ቋንቋ የጋራ በመሆኑ ለማሳደግ እየተደረገ ባለው ተግባር ላይ የበኩላቸው ሚና እንደሚወጡም ተሳታፊዎች ተናግረዋል። በዓሉ የህዝቡን ማንነት፣ ታሪክ፣ ቅርስ እንዲሁም ባህልና ቋንቋ በማጉላት ለትውልድ ከማስተላለፍ አንጻር የሚኖረው ፋይዳ የጎላ በመሆኑ የሁሉም ተሳትፎ ተጠናክሮ ሊቀጥል እንደሚገባም ገልጸዋል። የካፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ አጥናፉ ኃይሌ በዓሉ ከማናቸውም ሃይማኖታዊ ስርዓት ነጻ በመሆኑ ሁሉም ህብረተሰብ በነጻነት መሳተፍ እንዳለበትም አሳስበዋል። የካፍቾ ዘመን መለወጫ ሀገርን ለማልማት አንድነትንና አብሮነትን ለማጠናከር እንዲሁም ሰላምን ለማስጠበቅ የሚኖረው ሚና የጎላ ነው ብለዋል አቶ አጥናፉ። የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ በበኩላቸው የካፍቾ ባህል ቅርስ፣ ታሪክና ቋንቋ ከማሳደግ አንጻር የሃይማኖታዊ ተቋማት እየተወጡ ያሉት ድርሻ የጎላ በመሆኑ ተጠናክሮ ሊቀጥል ይገባልም ብለዋል። የካፍቾ ዘመን መለወጫ በዓል የማንነት መገለጫ በመሆኑ በአንድነት በመከባበር በፍቅርና በሰላም እንዲከበር ሁሉም ህብረተሰብ የበኩሉን ድርሻ እንዲወጣ አሳስበዋል። በካፍቾ ብሔር ዘመን መለወጫ በዓል የሚለበሱ የባህል አልባሳት በተለያዩ አምራቾች እየተዘጋጀ ይገኛል። ባልደረባችን ምረታ ብርሃኑ በቡንጋ ከተማ አልባሳቱን በማዘጋጀት ላይ ከሚገኙ ባለሙያዎች ጋር ቆይታ በማድረግ ተከታዩን አሰናድታለች። የካፍቾ ብሔር የዘመን መለወጫ ማሽቀሬ ባሮን በደማቅ ሁኔታ ለማክበር በዞን መንግስት ደረጃ ከፍተኛ እንቅስቃሴ እየተደረገ መሆኑ ይታወቃል። በህዝቡ ዘንድም ይህን ታላቅ በዓል ለማክበር የተለያዩ ዝግጅቶች እየተደረጉ ይገኛል። ከዝግጅቶቹ መካከል ከተማዋን ማስዋብ፣ እንግዶችን መቀበልና በባህል ልብስ ደምቆ መገኘት ይገኙበታል። ዘንድሮ በተለየ ሁኔታ በዓሉን የዓለም የትምህርት የሳይንስና የባህል ድርጅት ዩኔስኮ ለማስመዝገብ በሚደረገው ጥረት ውስጥ በባህል ልብስ አጊጦ በርከት ብሎ በበዓሉ ማክበሪያ ስፍራ መገኘት አስፈላጊ ነው። የከፋ ባህላዊ ልብስ በዘመናዊ መንገድ እየተዘጋጀ ለገበያ እየቀረበ ይገኛል። በሌላ በኩል ወጣቶች የከፋን ባንዲራ የያዘ ቲሸርቶችን እያሳተሙ እንዲሁ በአማራጭነት እያቀረቡ ነው። ከከፋ ቴሌቪዥን ጋር ቆይታ ያደረጉ የባህል አልባሳት አምራቾች እንደገለጹት ለማሽቀሬ ባሮ የሚሆኑ የባህል አልባሳትን ማዘጋጀታቸውን ተናግረዋል። ምርቶቻችን ያው በጥራትም በብዛትም እያቀረብን ነው የምንገኘው። አሁን ደግሞ ትልቁ የከፊታችን የካፍቾ ማሽቀሬ ባሮ አለ። ለዛ ደግሞ በደንብ እየተዘጋጀን ነው። ከወትሮ በተሻለ ሁኔታ በመንለው ያው እኛም በጣም ተዘጋጅተናል። ምርቶቻችንም በሚያምር ነው። በራሳችን የጥበብ ሰራተኞች በራሳችን ሙያተኞች ነው የምንሰራው። ቀድሞ በነበረን ያው የአቅም ውስንነት ስለነበረን አንዳንድ ማቴሪያሎችን ከውጭ የምናስመጣቸው ነበር። አሁን ግን ራሳችን ስለምንሰራ በጥሩ ሁኔታ ነው የምንገኘው። አሁን በጊዜ እጃችን ላይ ያሉ አልባሳቶች አንደኛ የከፋ ከፍተኛ በሆነ ሁኔታ ምርቱ በእጃችን ላይ ይገኛል። በተለያዩ ሚዲያዎች ላይ የሚታዩ ማቴሪያሎች የኛ እጅ የወጡ ናቸው። ሁለተኛ ደግሞ የቤንች ሸኮ ልብስ አለን፣ የዳውሮ ልብስ አለን፣ የቦሮች ናሻ ልብሶች አሉን፣ የጠቅላላ ምዕራብ ክልል ያሉ ልብሶች አሉ በእጄ ላይ ያሉ ማለት ነው። ማቴሪያሎቹ በሙሉ አንዳንድ ሳምፕሎቹ አሉኝ እጄ ላይ። ምርቱም በበቂ ሁኔታ አሁን ያስገባን ስለሆነ የትኛውም ሰው ደውሎ ያው እናንተ በሚታዩት መንገድ እንግዲህ ሱቁ ላይ በቂ የሆነ ማቴሪያል ስላለን መጥቶ መውሰድ ይቻላል ማለት ነው። እስካዋቂ ነው ያዝነው። የወንዶችንም አልባስ በተመጣጣኝ ዋጋ ጀምሮ እስከ ከፍተኛ ዋጋ ድረስ ይገኛል። በፈለጉት ዲዛይን ወንዶች በመረጡት ዲዛይን የራሳችንን ባህል ዲዛይን አድርገን በፈለግነው ሰዓት ለመልበስ ነው ያቀርነው። ሴቶችን ደግሞ ከህፃናት ከአንድ አመት ጀምሮ እንሰራለን፣ በትዕዛዝም እንሰራለን። ሞር በትዕዛዝ ሲሆን ነው የባህል አልባስ እንዲሁ ተሰርቶ መጥቶ አይሸጥምና ሞር በትዕዛዝ ሲሆን የበለጠ ድምቀት ይኖረናል። እስካርቦችን፣ ጋቢዎችን በፈትል ባህር
ሁሉንም የወንድ ሹራቦች እስከርቦችን ያዘጋጀ ነው። በአብጀዲ ብቻ አይደለም። ለየት የሚያደርገን ነገር በሹራቦች በእጅ ስራ መልክ ሹራቦችንም በእጅ ስራ መልክ አዘጋጅተናል። ኮፍያ በጨርቅ አይደለም በቻይና ሆኖ እዛ ላይ ዲዛይን እያደረግን እያቀረብን ነው። አዲስ አምራቾቹ አክለውም ዋጋን በሚመለከት የህብረተሰቡን አቅም ባማከለ መልኩ ቀርበናል ብለዋል። በተለመደው አይደለም ያቀረበን ያለነው ዘመናዊ መሆን አለብን በሚል ውጭት ነው እኛ እየሄድን ያለነው። ምክንያቱም ሁሉ ጊዜ የከፋ ባህል አንድ አይነትን ይዞ መሄድ መጓዝ የለበትም ብለን እኛ አቅደናል ማለት ነው። የትኛውም ፕሮግራም ላይ መለበስ የሚችል ጃኬቶች አሉ። ሱፍ ኮት ሳይሆን ጃኬት ሎርማኒ ጃኬት የትኛው መስሪያ ቤት የሚለበሱ የትኛው መዝናኛ ቦታ የሚለበሱ ጃኬቶች በእጃችን ይገኛሉ። 4000 ብር ድረስ የተሸጡ ነው። አሁን ሹራቦች እስከ 1500 ብር ድረስ አሉ። ስካርፎች ደግሞ ከ150 ብር ጀምሮ እስከ 250 ድረስ ነው ጣሪያው ማለት ነው። የመጨረሻ 250 ነው ማለት ነው። ስለዚህ እነኚህን ስንሸጥ ግን የከፋ ህዝብ ይጠቀም ብለን ነው አዋጣን ሳይሆን እኛን ደግፎ ያሳድጓል ብለን ስላቀር ነው። እኛ ከትንሽ ሰው ገዝቶ በዓሉን ማክበር አለበት። እኛ ደግሞ እየተጎዳንም ቢሆን የከፋን ህዝብ ማገልገል ስላለብን ግዴታችንም ስለሆነ እኛ ይሄን ያቀረበን ነው። የቡና ልብሶች አሁን ከ800 ጀምሮ ከ1000 ጀምሮ አሉ። የቡና ልብሶች በባህላችን አልባስ የሚሰሩ ሌላው ደግሞ ወንዶች ደግሞ የሚለብሱት በአብጀዲ ተሰርቶ የራሱን ባህል ከ750 ጀምሮ ሰደርያዎች 750 ብር እንሸጣቸዋለን። በከፋ ባህል በማናቸውም ባህሎች በስድስቱ ዞኖች ባህሎች ማቅረብ እንችላለን ከተመጣጣኝ። ጋቢ ደግሞ በሐርም በፈትልም ስላለ ጋቢ ምናመርትበት ቦታ ራቅ ስለሚል ከቦታ ከኮስቱ ጋር አንፃር 3500 ተመጣጣኝ ነው አሁን ያደረግነው። በዋጋም አንፃር ቀለል በሚል ነው ካምናም እንዲሁም በተሻለ በመንለው ለምን ያመረትንም በብዛት ስለምንገኝ ማህበረሰቡ መልበስ እንዳለበት ስለማናስብም በቅናሽ ነው እየሰራን ያለነው። በስራ ጥራት ደግሞ ያው ራሳችን ስለምንሰራ መቶም የአካባቢ ሰው ቢጎበኝና ቢያይን የበለጠ እርካታ ያገኛል ብዬ አስባለሁ። የባህል አልባሳት አጠቃቀም ከጊዜ ወደ ጊዜ እየተሻሻለ መምጣቱን የጠቆሙት የባህል አልባሳት አምራቾቹ ይህም ተጠናክሮ ሊቀጥል ይገባል ብለዋል። የማህበረሰቡን አብሮ የመኖር እሴት ሰላምና አንድነትን በሚያጠናክሩ ጉዳዮች ላይ ያለምንም ልዩነት በጋራ መስራት እንደሚገባ በቦንጋ ከተማ የሚገኙ አንዳንድ የእስልምና እምነት ተከታዮች ተናገሩ። ለሰላም ዘብ መሆን ከሁሉም የሚጠበቅ ተግባር መሆኑንም ገልጸዋል። ማርሼ ሴፉ ተጨማሪ አለው። ከሁሉም ወረዳዎች ለተውጣጡ የሃይማኖት አባቶች እየተሰጠ በሚገኘው ስልጠና ተገኝተን ያነጋገርናቸው አስተያየት ሰጪዎች እንዳነሱት የአካባቢያችን ሰላምና አንድነትን ማስጠበቅ ለነገ የማይባል ተግባር መሆኑንም አንስተዋል። የዛሬው ስልጠና በዋናነት ከ12ቱም ወረዳ የመጡ ትላልቅ ሙስሊሞች መሪዎች ኢማሞች የምንላቸው እንዲሁም ደግሞ በማስተማር በመማር ሂደት ላይ ያሉ ዳዮች እንላቸዋለን ሰባኪዎችን ወሳኝ የሆኑ ሰዎችን ወደ 130 የሚሆኑትን ከወረዳውና ከከተማ አስተዳደር አምጥተን ስልጠና እያሰጠን ያለ ነው። የስልጠናው ዋናው ዓላማ ባለፈው እንዳጋጣሚ ሆኖ የክልል ጸጥታ ቢሮ አንድ ሀሳብ አንስቶ ነበር ከሃይማኖት ተቋሞች ጋር ያለውን። ያ ሀሳብ ምንድነው? ሃይማኖት ተቋማት በብዛት የውስጥ ችግር እንዳለባቸው ያን ችግር ደግሞ መፍታት አቅቷቸው ወደ እነሱ ጉዳዮች እየሄዱ እንደሆነ ወደ 33 የሚሆኑ ኬዞች በዚህ ዓመት መጥተውብናል። ይሄ ደግሞ የሃይማኖት ግብረ ገብነት እንዲሁ ደግሞ የመቻቻል እሴቱ እየተናደ ነው በሚል እኛም ይህንን ከግንዛቤ ወስደን በእኛ በኩል ያለውን ምንድነው ጉለታችን ከኢማሞች በየወረዳ ያሉ ከተማ አስተዳደር ያሉ አስተማሪዎች እንዲህ አይነት ሁኔታ ላይ ምንድነው ያለው ክፍተት የሚለውን ለመነጋገርና በሁለተኛ ደረጃ ደግሞ ግብረ ገብነት እንዴት ነው መሆን ያለበት፣ አንዱ እምነት ከአንዱ እምነት ጋር እንዴት መጣጣም አለበት መሄድ እንደሚችል፣ እንዲሁ ደግሞ አንዱ እምነት በውስጡ ያለውን ችግር እንዴት መፍታት ይችላል፣ ልዩነቶች ሲኖሩ እንዲሁም ደግሞ አለመስማማቶች ሲኖሩ እንዴት መፍታት ይቻላል። ያ ደግሞ ሲፈታ እነዚህ ትላልቅ መሪዎች ወደ አንድነት ሲመጡ የአካባቢውም አንድነት ይጠበቅ ይሆናል፣ የህዝቡም አንድነት ይጠበቅ ይሆናል። ለመንግስትም ችግር መሆን ይቆምና ወደ ችግር መፍትሄ ነው የምንሆነው ከሚል አንጻር ይህንን መነሻ አድርገን ነው በተለይ መጥራቱም በአስቸኳይ ጠርተን ማወያየቱም ያስፈልገውና ዋናው ዓላማው ይሄ ነው። መሰልጠን ብቻ አይደለም። እነዚህ የሚጠበቁ እነዚህ በስሮቻቸው ብዙ አማኞች አሉ። የእምነቱን
ተከታዮች የሚመሩ ሰዎች ስለሆኑ ቢያንስ ወደ 150 የሚጠጉ ናቸው። ከሁሉም ወረዳ ነው የመጡት። እነዚህ ተመልሰው ለህብረተሰቡ እንዲያስተምሩ ነው ትልቁ በዋነኝነት። ሁሉም ማሰልጠን ባንችልም በዋናነት የተባሉ ሰዎችን ጠርተን በስሮቻቸው ያሉትን ምእመኑን እንደዚሁም ያልመጡ የመስጊድ ኢማሞችም ዱዓቶችም አሉ እነሱን እንዲያስተምሩ ነው በዋናነት። ይህን ክትትል እንደምናደርግና ወደፊትም እንደዚህ አይነት ፕሮግራሞች እንደምናስቀጥል ያልመጡ በተራቸው ደግሞ መጥቶ ሰልጥነው የሚሄዱበትና ህብረተሰቡ ወደ ሰላምና ወደ አንድነት ወደ ፍቅር እንዲጣሩ ነው አላማችን። አንድ መሪ ምን አይነት ስነ ምግባር ሊላበስ ይገባል? በተለይ ሃይማኖት አስተማሪ ሆኖ ምን አይነት አኽላቅ ባህሪ ስነ ምግባር ምን አይነት ከሰዎች ጋር ያለው ግብረ ገብነት ምን መሆን አለበት? ሙስሊም ከሙስሊሙ ጋር፣ ሙስሊም ነን ሙስሊም ከሆነው ጋር፣ ከሌላው እምነት ጋር ለሀገር የሚያበረክተው እንዲሁም ደግሞ ለአካባቢው የሚያበረክተው መልካም ገጽታ ምን መሆን አለበት? ይሄ በሚል ገጽታን ከመገንባትም አንጻር ነው። ለምን አንዳንዴ ብዙ ጊዜ እኛ አካባቢ የተለመደው ምንድነው አንድ ችግር ሲመጣ ነው መፍትሄውን አብረን የምናመጣው። እኛ ግን ምንድነው እያደረግን ያለነው ችግሩን ከሌላው አካባቢ ከሰማን እኛ አካባቢ እንዳይደርስ ቀድመን መስራት ነው ያለብን። ብዙ ጊዜ ያለብን ችግር ይሄ ነው። ችግር ከተከሰተ በኋላ መፍትሄ ማምጣት ምንም ዋጋ የለው። ግን ደግሞ ችግሩ ሳይከሰት የመፍትሄ አካል የተበላሸ ካለ ወዲያው ችግሩ ሳይከሰት ለማስተካከል በጣም ቀላል ነው። ከጊዜም ከወጪም እንዲሁ ደግሞ ከጉልበትም አንፃር ውድመቶች ሳይደርሱ ኪሳራዎች ሳይደርሱ ወዲያው ማስተካከል ይቻላል። ያንን ቅድመ ጥንቃቄ ከማድረግ አንፃር መፍትሄ ወዲያው ከማምጣት አንፃር ሌላው አካባቢ የምናየው እኛ አካባቢ አለ ወይ ብለን የምናይበት ባይገርም እንደውም ዛሬና ትላንትና ዛሬ ነበር በ28 እና 29 ሁለት ቀን ነው ስንወያይ የነበረው። በወረዳችን ያሉ እንደው ምንድነው እንደ ሙስሊም ያሉ ገጽታዎች ምን ይመስላሉ? ከኢኮኖሚ አንፃር ኢኮኖሚ ጋር መበልጸግም አለበት ሙስሊሙ። ከሰላሙ አንፃር አካባቢው ሰላም ነው ወይ የታየ ነው ወይ? ከሌላው እምነት አንፃር ከሌላው እምነት ጋር ከመኖር አንፃር እንዴት አብሮ ተደጋግፎ እየኖረ ነው? ከመንግስትስ አንፃር እንዴት መኖር የሚቻለው የሚለውን በደንብ አንስተን እየተወያየን ነው። ይህን ስልጠና ሲሰጥ እንግዲህ ከዚህ በኋላ በጎ ነገር እናያለን ብለን ምክንያቱም እስካሁን ተገናኝተን አናውቅም። በዚህ ልክ በተወሰነ ልክ ብንገናኝም የስራ አስፈጻሚዎች ነው የተገኘው። ግን አጠቃላይ ማለት ይቻላል እነዚህ እንግዲህ ብዙ ስራ ይጠበቅባቸዋል። ምክንያቱም ስልጠና ሲደረግ የማያውቁት ሳይሆን የሚያውቁትን ወደ ተግባር እንዲለውጡ ነው። ስለዚህ ያ ተግባር ላይ ክትትል የምናደርግ መሆኑን ጠንክሮ መስራት እንዳለባቸው እነሱም ቃል የገቡት ነገር ስለሆነ ወደፊትም በዚህ እንደዚህ አይነት ስልጠናዎች ግንባታዎች ያስፈልጋል የሚል እምነትም ስላደረን ነው እነዚህን ሰዎች ጠርተን አሁን ያለችበት ሀገራችን ያለችበት ነገር ይታወቃል። በብዙ ነገር በተወሳሰበ ነገር ውስጥ ነው ያለው። እንደ ከፋ ግን ሰላሙ ቢጠበቅም እንደ ሀገር እንደ ከፋ ሳይሆን እንደ ሀገር ሁላችንም ኃላፊነት አለብን። እንደ ሀገርም ሳይሆን እንደ ዓለምም የሁሉም ሰው ሚና ስላለበት ነው እየሰጠን ያለን። እንደ ሀገራችን እንደ ከፋ ሰላም ነው። የተሰጠ ያለው ስልጠና እስከታች የሚወርድ ነው ያሉት አስተያየት ሰጪዎች ይህንን መሰል ተግባራቶች ተጠናክሮ እንደሚቀጥሉም ተናግሯል። እኛ ሙስሊሙ ማህበረሰብ ይህንን ስልጠና ወስዶ ሜዳ ላይ እንዳይጥል ቀጣይነት እንዲኖረው ትውልድን እንዲያንጽ ከታች የመጡትን እንዲያንጽ ሌላው ከሌላው ጋር የሚያጋጨውን የሚያስተጓጉለውን ጉዳዮችን በትምህርት ማስተማር እንዲያስተላልፍ ሁሉ ጊዜ ለሰላም ብቻ ከፋ መቼም አትታማም በየትኛውም እንትን ላይ አትታማም። እኛም የዛ ማህበረሰብ ክፋዮች ነን። ስለዚህ ካሁን በኋላ ላለው ጉዳይ ለመጣው ነገሮች ሁሉ እኛ ተባብረን በመተባበርና በመቻቻል ማሳለፍ አለብን፣ መማር ማስተማር አለብን የሚል ሀሳብ ይዘን ነው። ከውጭ ሩሲያ በማዕከላዊ ዩክሬን ፓልታቫ በሚገኘው ወታደራዊ ኢንስቲትዩት ላይ በፈጸመችው የሚሳኤል ጥቃት ቢያንስ 50 ሰዎች ሲገደሉ 271 የሚሆኑት ደግሞ መቁሰላቸው ተገለጸ። ሩሲያ ለዚህ ጥቃት በእርግጠኝነት ኃላፊነት ትወስዳለች ሲሉ ፕሬዝዳንት ዘለንስኪ ተናግረዋል። ጽዮን ታደለ Russia has mounted another attack on the country a day after 51 people were killed in the
ሩሲያ በዩክሬን ላይ በፈጸመችው ጥቃት 50 ሰዎች መገደላቸው ተገለጸ። ይህ ጥቃት በዚህ ዓመት ከተፈጸሙ የአንድ ጊዜ ጥቃቶች ውስጥ እጅግ ከባዱ ነው ተብሏል። በማህበራዊ ሚዲያዎች የተለቀቁ ፎቶዎች በአቧራና በፍርስራሽ የተሸፈኑ የበርካታ ወጣቶች አስክሬኖችና ከጀርባቸው በከፊል የተጎዳ ህንጻ ያሳያሉ። ሩሲያ ለዚህ ጥቃት በእርግጠኝነት ኃላፊነት ትወስዳለች ሲሉ ፕሬዝዳንት ዘለንስኪ በቴሌግራም ገጻቸው ተናግረዋል። ጥቃቱ በወታደራዊ ኮሚኒኬሽን ኢንስቲትዩት ላይ ጉዳት ማድረሱን የገለጹት ዘለንስኪ እስካሁን አስቸኳይ ምርመራ እንዲደረግ አዘዋል። ዘለንስኪ ባስተላለፉት መልእክት የሟቾቹ ቁጥር ወደ 51 ከፍ ማለቱም ተገልጿል። ከወደመው ህንጻ ፍርስራሽ ስር ሰዎች መኖራቸው ይታወሳል ብለዋል ዘለንስኪ። ህይወት ለማዳን የሚቻለንን ሁሉ እየሰራን ነው ሲሉም ተናግረዋል። የፓልታቫ ግዛት አስተዳዳሪ ፊሊፒ ፓሮኒን እንደተናገሩት 15 ሰዎች ከፍርስራሹ ስር ሊኖሩ ይችላሉም ብለዋል። በጥቃቱ የተገደሉ ወታደሮች ምን ያህል እንደሆኑ ባይገልጹም ጠንካራውን ወታደራዊ ኃይል ያለውን ጠላቷን ለመከላከል ጥረት እያደረገች ላለችው ዩክሬን ግን ትልቁ ኪሳራ ሆኖ ተመዝግቧል ነው ያሉት። የዩክሬን ምድር ኃይል እዝ በኢንስቲትዩቱ የነበረው ወታደሮች ህይወት ለመከላከል በቂ ጥንቃቄ ስለመደረጉ ምርመራ እየተደረገ ነው ብሏል። የምድር ኃይሉ ያወጣው መግለጫ ሩሲያ በዩክሬን ላይ እያደረሰች ያለውን የሚሳኤልና የድሮን ጥቃት አጠናክራ ቀጥላለች። ባለፈው ሳምንት ሩሲያ በኬቭና በሌሎች ከተሞች ላይ ከባድ የሚባል የአየር ጥቃት አድርሳለች። ዩክሬን ባለፈው ሳምንት መጨረሻ ላይ ከሞስኮ አቅራቢያ በሚገኘው የነዳጅ ማጣሪያ ኃይል ጣቢያዎች ላይ 158 ድሮኖች ጥቃት አድርሳለች። ዩክሬን የሩሲያን ኃይል ለማዛባት ድንበር ጥሳ በሩሲያ ላይ ጥቃት የከፈተች ቢሆንም ሩሲያ ጥቃቷን ለማጠናከር ወደፊት እየገፋች ነው ተብሏል። ፕሬዝዳንት ዘለንስኪ ምዕራባውያን አጋሮቻቸው የጦር መሳሪያዎችን እንዲሰጧቸውና የረጅም ርቀት ሚሳኤሎቻቸውን በሩሲያ ግዛት ውስጥ ኢላማ ለመምታት እንዲጠቁሙ እንዲፈቀድላቸው ጥሪ አቅርበዋል። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው ቤቴሌም ምሩ አብሬያችሁ ቆይታን አደረኩ። ቀሪ የካፋ ቴሌቪዥን መሰናዶች ይቀጥላሉ። ሰላም ቆዩ።